አንደኛ ጥያቄ ላይ what is the main function of the digestive system ይለናል ማለት ነው። የዳይጀስቲቭ ሲስተም ዋናው ፋንክሽኑ ሮሉ ምንድነው ይለናል። አንደኛ ሪስፓይሬሽን ወይ ምንድነው? ኤ ሪስፓይሬሽን፣ ቢ ዳይጀስቲቭ ኤንድ አብዞርፕሽን ኦፍ ኒውትሪየንትስ፣ ሲ ሰርኩሌሽን፣ ዲ ኤክስክሬሽን ይለናል ማለት ነው። እንግዲህ በዋናነት ጥያቄው ምንድነው ያለን ሜን ፋንክሽን ኦፍ ዳይጀስቲቭ ሲስተም የዳይጀስቲቭ ሲስተም ሮሉ ምንድነው ነው የሚለን። ኤን ካየን እንግዲህ ሪስፓይሬሽን ብሪዚንግ ነው ማለት ነው። ስርዓተ ትንፈሳን መሰረት ያደረገ ክንውን ከሆነ እንግዲህ ሪስፓይሬሽን የሚለውን አይዲያ መውሰድ እንችላለን። ሶ ሪስፓይሬሽን ማለት ያ ነው። ቢን ካየን እንግዲህ ዳይጀሽን ኤንድ አብዞርፕሽን ኦፍ ኒውትሪየንት ይለናል ማለት ነው። ስለዚህ የዚህ ጥያቄ ትክክለኛ መልስ የሚሆነው እንግዲህ ዳይጀሽን ኤንድ አብዞርፕሽን ኦፍ ኒውትሪየንት የሚለው ትክክለኛ የሆነ አንሰር ይሆናል ማለት ነው። ሲን ካየን እንግዲህ ሰርኩሌሽን ነው። ብለድ ሰርኩሌሽን ከተጠየቅን እንግዲህ ሰርኩሌሽን እንላለን ማለት ነው። ስለዚህ ሰርኩሌሽን የሚለው ብለድን መሰረት ያደረገ ወይም ብለድ ሙቭመንት መሰረት ያደረገ ነው። ኤክስክሬሽን ደግሞ ዌስት ፕሮዳክቶችን የማስወጣት በተመለከተ ወይም የኪድኒ ዋናው ሮል ነው ማለት ነው። ስለዚህ በትክክለኛ አንሰር የሚሆነው ቢ ይሆናል ማለት ነው። ሁለተኛ ጥያቄ ዳይጀሽን ቢግንስ ኢን ደ ይለናል ማለት ነው። ዳይጀሽን የሚጀምረው የት ነው ነው? ኤ ስቶማክ፣ ቢ ኢሶፋገስ፣ ሲ ማውዝ፣ ዲ ስሞል ኢንተስታይን ይለናል ማለት ነው። እንግዲህ ስቶማክን ካየን በአብዛኛው እንግዲህ ዳይጀሽን የሚጀምርበት ስንል እንግዲህ ኬሚካል ዳይጀሽን ማለት ነው። ከአንድ ፎርም ወደ ሌላ ፎርም የሚቀየርበት እሱን እንግዲህ ዳይጀሽን እንለዋለን ማለት ነው። ፊዚካል ዳይጀሽን አለ፣ ኬሚካል ዳይጀሽን አለ ማለት ነው። እዚጋ ዳይጀሽን ከየት ይጀምራል ስንል ሞር እንግዲህ ወደ ኬሚካል ዳይጀሽን እንደማለት ነው። ስለዚህ ስቶማክ ከሆነ ፕሮቲን የሆኑ ምግቦች ዳይጀስት የሚሆኑበት ኬሚካል የሚጀምሩበት ነው ማለት ነው። ኢሶፋገስ እንግዲህ ቲዩብ ነው ከማውዝ ወደ ስቶማክ የሚያደርስ ቲዩብ ነው ማለት ነው። ስትራክቸር ነው ማለት ነው። ማውዝ እንግዲህ ታንግን በመጠቀም ፊዚካሊ እና ኬሚካሊ ዳይጀስት የሚያደርግ ነው። እንግዲህ ኬሚካሊ ዳይጀስት የሚሆንበት የካርቦሃይድሬት ምግቦች ናቸው ማለት ነው። ምክንያቱም አሚሌዝ የሚባል ኢንዛይም ስላለ ይህ ኢንዛይም ደግሞ ካርቦሃይድሬት ምግቦችን ዳይጀስት ለማድረግ ስለሚያስችል ማለት ነው። ዲ ደግሞ ስሞል ኢንተስታይን ላይ የተለያዩ ኢንዛይሞች ስላሉ ማለትም የፕሮቲን የሊፒድ እንዲሁም የካርቦሃይድሬት የተለያዩ ኢንዛይሞች ስላሉ ሁሉም ምግቦች ኬሚካሊ ዳይጀስት መሆን ይችላሉ ማለት ነው። ስለዚህ እንደ አጠቃላይ ዳይጀሽን ከየት ይጀምራል ለሚለው ትክክለኛ መልስ የሚሆነው ማለት ነው ማውዝ የሚለው ይሆናል ማለት ነው። ኦኬ ሶስተኛ ጥያቄ ላይ which organ is responsible for chewing of food ይለናል ማለት ነው። ኤ ታንግ፣ ቢ ቲዝ፣ ሲ ስቶማክ ኤንድ ዲ ሊቨር ይለናል ማለት ነው። እንግዲህ ምግብን ቾይ ለማድረግ ምግብን ለማኘክ ሞር የሚያገለግለው ካሉት አማራጮች ውስጥ እንግዲህ ትክክለኛው የሚሆነው ማለት ነው ቲዝ ነው ማለት ነው። እንግዲህ ይህን ቲዝ የሚለውን መልስ እንሰጣለን ማለት ነው። ስለዚህ ትክክለኛው መልስ ቢ ይሆናል ማለት ነው። አራተኛ ጥያቄ ላይ the tube connecting the mouth to the stomach is the ይለናል ማለት ነው። ኤ ትራኪያ፣ ቢ ደድነም፣ ሲ ኢሶፋገስ፣ ዲ ኮለን ይለናል ማለት ነው። እንግዲህ ትራኪያ የምንለው ጉሮሮ ምንድነው? ጉሮሮ እንደማለት ነው። ምን ማለት ነው? ከማውዝ ወይም ከአፍንጫ እና ከሳምባ ጋር የሚያገናኝ ቲዩብ ነው ወይም ስትራክቸር ነው ማለት ነው። ይሄኛው እንግዲህ ትራኪያ እንለዋለን። ዶድነም የምንለው እንግዲህ የስሞል ኢንተስታይን የመጀመሪያው ክፍል ነው። አብዛኛው ዳይጀሽን የሚከናወንበት እዚህ ጋር ነው ማለት ነው። ኢሶፋገስ የምንለው ደግሞ ከማውዝ ጀምሮ እስከ ታች ስቶማክ ድረስ የሚያደርስ ነው ማለት ነው። ዲ ደግሞ ኮለን የምንለው ላርጅ ኢንተስታይን ላይ የሚገኝ ነው ማለት ነው። ወይም ላርጅ ኢንተስታይን እንደማለት ነው። ስለዚህ እዚህ ጋር ጥያቄው ማውዝን እና ስቶማክን ኮኔክት የሚያደርገው ስትራክቸር የትኛው ነው ይለናል ማለት ነው። ስለዚህ ትክክለኛ መልስ የሚሆነው ኢሶፋገስ ይሆናል ማለት ነው። ይሄኛውን እንመርጣለን ማለት ነው። አምስተኛ ጥያቄ ላይ ምንድን ነው የሚለን? ሳሊቨሪ አሜላይዝ ዳይጀስት ይለናል ማለት ነው። ኤ ፕሮቲን፣ ቢ ሊፒድ፣ ሲ ስታርች፣ ዲ ቫይታሚን ይለናል ማለት ነው። እንግዲህ ሳሊቨሪ አሜላይዝ ማለት ማውዝ ላይ ፕሮዲስድ የሚሆን ወይም በሳሊቨሪ ግላንድ አማካኝነት የሚመነጭ ኢንዛይም ነው ማለት ነው። በዋናነት እንግዲህ ካርቦሃይድሬት ምግቦችን ዳይጀስት ያደርጋል ማለት ነው። እንግዲህ ካርቦሃይድሬት ከምንላቸው ምግቦች ውስጥ ስታርች አንዱ ነው፣ ፖሊሳካራይድ ነው ማለት ነው። ስለዚህ ትክክለኛ መልስ የሚሆነው ይሄኛው ወይም ሲ ይሆናል ማለት ነው። ስታርች የሚለው ትክክለኛ መልስ ይሆናል ለዚህ ጥያቄ ማለት ነው። ስድስተኛ ጥያቄ ላይ which gland produce saliva ይለናል ማለት ነው። ካሉት ውስጥ እንግዲህ የትኛው ነው ሳሊቫን ፕሮዲስ የሚያደርግ ነው የሚለን? ኤ ፓንክሪያስ፣ ቢ ሊቨር፣
ሲ ሰሊቨሪ ግላንድ፣ ዲ ታይሮይድ ይለናል ማለት ነው። ስለዚህ ሳሊቫን ፕሮዲስ የሚያደርገው ካሉት ግላንዶች ወይም እዚህ ጋር ካሉት አማራጮች ውስጥ ፓንክሪያስ አይደለም፣ ቢ ሊቨር አይደለም። ስለዚህ ትክክለኛ መልስ ሲ ሰሊቨሪ ግላንድ ሳሊቫን ፕሮዲስ ያደርጋል ማለት ነው። ስለዚህ ትክክለኛ መልሱ ሲ ይሆናል ማለት ነው። ሰባተኛ ጥያቄ the muscular movement that push food through the digestive tract is A filtration, B peristalsis, C diffusion, D osmosis ይለናል ማለት ነው። ስለዚህ ከነዚህ አማራጮች ትክክለኛ የሚሆነው እንግዲህ ፊልትሬሽን አይደለም፣ ፐሪስታሊሲስ ትክክለኛ መልስ ይሆናል ማለት ነው። ፐሪስታሊስ ቢ ይሆናል። ዲፊውዥን የምንለው ሞመንት ኦፍ ሞሌኪል ፍሮም ሃይ ኮንሰንትሬሽን ቱ ሎው ነው። ኦስሞሲስ የምንለው ደግሞ ታይፕ ኦፍ ዲፊውዥን ነው። ነገር ግን ስፔሲፊካሊ ሞመንት ኦፍ ወተር ሞሌኪል ነው ማለት ነው። ሞመንት ኦፍ ወተር ሞሌኪል ፍሮም ሃይ ኮንሰንትሬሽን ቱ ሎው እንደማለት ነው፣ ወይም ወተር ፖቴንሻል ሞመንት ማለት ነው። ስለዚህ ካሉት አማራጮች ትክክለኛ የሚሆነው ቢ ይሆናል ማለት ነው። ስምንተኛ which organ store food temporarily? የትኛው ኦርጋን ቴምፖራሪሊ ምግብን ስቶር ያደርጋል ነው የሚለን። ኤ ሊቨር፣ ቢ ፓንክሪያስ፣ ሲ ስቶማክ፣ ዲ ኮለን ይለናል ማለት ነው። እንግዲህ ሊቨር ምግብ ስቶር ሊያደርግ አይችልም፣ ፓንክሪያስም እንደዚሁ። ስለዚህ ትክክለኛ መልስ የሆነው ሲ ስቶማክ ይሆናል ማለት ነው። ዘጠነኛ ሃይድሮክሎሪክ አሲድ is produced in the A liver, B stomach, C pancreas, ዲ ጋል ብላደር ይለናል ማለት ነው። ስለዚህ ሃይድሮክሎሪክ አሲድ ፕሮዲውስድ የሚሆነው ከስቶማክ ይሆናል ማለት ነው። ስለዚህ ትክክለኛ መልሱ ቢ ስቶማክ የሚለው ይሆናል ማለት ነው። አስረኛ ላይ which enzyme digest protein in the stomach? A amylase, B lipase, C pepsin, ዲ ማልቴዝ ይለናል ማለት ነው። እንግዲህ ፕሮቲን ዳይጀስት የሚያደርገው ስቶማክ ላይ የትኛው ኢንዛይም ነው የሚለን። አምሌዝ ምንለው እንግዲህ ማውዝ ላይ ዳይጀስት የሚያደርግ ነው። ሊፔዝ ምንለው ደግሞ ስሞል ኢንተስታይን ላይ በተለይም ዶድነም ላይ ሰርቪስ የሚሰጥ ነው ወይም አገልግሎት። ማልቴዝን ካየን ይህኛውም እንደዚሁ ነው። በፓንክሪያስ ወይም በስሞል ኢንተስታይን ፕሮዲስድ የሚሆኑ ኢንዛይሞች ውስጥ አንዱ ነው ይሄ። ስለዚህ ትክክለኛ መልስ የሚሆነው ፔፕሲን ነው ማለት ነው። ሲ ፔፕሲን የሚለውን መጣለን ማለት ነው። ስለዚህ ትክክለኛ መልሱ ሲ ይሆናል። 11ኛ ጥያቄ ላይ the first part of small intestine is A ileum, B jejunum, C duodenum, D colon ይለናል ማለት ነው። እንግዲህ የስሞል ኢንተስታይን ሶስት ክፍሎች አሉት። ከነዛ ውስጥ የመጀመሪያው ዶድነም ነው ማለት ነው። ስለዚህ ሲ ይሆናል ማለት ነው ትክክለኛ መልሱ። 12ኛ ጥያቄ ላይ which organ produce bile? ባይልን ፕሮዲስ የሚያደርገው ኦርጋን የትኛው ነው ይለናል። ኤ ጋልብላደር፣ ቢ ፓንክሪያስ፣ ሲ ሊቨር፣ ዲ ስቶማክ ይለናል ማለት ነው። እንግዲህ ጋልብላደር ስቶር የሚሆንበት ነው፣ ፓንክሪያስም አይደለም ማለት ነው። ስለዚህ ትክክለኛ መልስ የሚሆነው ሲ ሊቨር ይሆናል ማለት ነው። 13ኛ ጥያቄ ላይ ባይል ኢዝ ስቶርድ ኢን ደ ኤ ፓንክሪያስ፣ ቢ ጋልብላደር፣ ሲ ሊቨር፣ ዲ ዶድነም ይለናል ማለት ነው። ስለዚህ ትክክለኛ መልስ የሚሆነው ቢ ይሆናል ጋል ብላደር ማለት ነው። 14ኛ ጥያቄ ላይ the main function of bile is to A digesting protein, A digest protein, B digest carbohydrate, C emulsify fat, D absorb vitamins ይለናል። ስለዚህ ትክክለኛ መልስ የሚሆነው ሲ emulsify fat የሚለውን እንመርጣለን ማለት ነው። ትክክለኛ መልሱ ይሄ ነው የሚሆነው ማለት ነው። ወይም የባይል ሮሉ ጥቅሙ በዋናነት ወይም ፕራዮሪቲ ይሄ ነው ማለት ነው። 15ኛ ጥያቄ ላይ the largest gland in the body is A pancreas, B thyroid, C liver, D pituitary gland ወይም ፒቱታሪ ይለናል። ስለዚህ ላርጀስት የሚሆነው ሲ ይሆናል ማለት ነው። ሲ ሊቨር እንወስዳለን ወይም ይህንን ትክክለኛ መልስ ስለዚህ ይሄ ይሆናል ማለት ነው። 16ኛ ጥያቄ ላይ most nutrient absorb occur in the A stomach, B large intestine, C small intestine, D rectum ይለናል ማለት ነው። ስለዚህ አብዛኛው ምግቦቹ አብዞርብ የሚደረጉት በብለድ ስትሪም የቱ ጋር ነው ለሚለው እንግዲህ ሲ ላይ ነው ማለት ነው። ስሞል ኢንተስታይን ላይ
ይከናወናል። በተለይም ደግሞ ጄጅነም ላይ ማለት ነው። ምግቦች በአብዛኛው ዳይጀስት የሚሆኑት ዶድነም ላይ ነው፣ ስሞል ኢንተስታይን ክፍል ማለት ነው። ጄጅነም ላይ ደግሞ 80% የሚሆነው ምግብ አብዞርብ ይደረጋል ማለት ነው። ስለዚህ እንደ አጠቃላይ ስሞል ኢንተስታይን ላይ ጄጅነም ላይ አብዞርቤሽን ይከናወናል ማለት ነው። 17ኛ ፊገር ላይክ ፕሮጀክሽን ኢን ዘ ስሞል ኢንተስታይን አር ኮልድ ኤ አልቬዮላይ፣ ቢ ቪላይ፣ ሲ ኒፍሮን፣ ዲ ሲሊያ ይላል ማለት ነው። እንግዲህ አልቬዮላይ የምንለው የለንግ ላይ የሚገኝ ትናንሽ አየር ከረጢቶችን እነዚህን አልቬዮላይ እንላለን። ቪ ላይ እንግዲህ ስሞል ኢንተስታይን ላይ የሚገኝ ፊንገር ላይክ ፕሮጀክሽን ነው ማለት ነው። አብዞርቤሽን የሚከናወነው በእነኚህ ስትራክቸሮች ነው ማለት ነው። ስለዚህ ትክክለኛ መልስ የሚሆነው ቢ ላይ ይሆናል ማለት ነው። ኒፍሮ የሚለው እንግዲህ ኪድኒ ላይ የሚገኝ ፊልትሬሽን ለማከናወን ፋንክሽናል ዩኒት ወይም የኒፍሮን ምንድነው የኪድኒ ፊልትሬሽኑ ወይም ዌስት ፕሮዳክቱን ፊልተር ለማድረግ አላስፈላጊውን ለማስወገድ ዩኒት የሆነው የኪድኒ ኒፍሮን ይባላል ማለት ነው። እንግዲህ ያ ነው ማለት ነው። ሲሊያ የምንለው ደግሞ ላይክ ላይክ ስትራክቸር በአብዛኛው ኖዝ አካባቢ የሚገኝ በተለያዩ የሰውነታችን ስትራክቸሮች ላይ የሚገኝ ደስት ፓርቲክሎች እና ሌሎች ማይክሮኦርጋኒዝምን ፕሮቴክት የሚያደርግልን ነው ማለት ነው። ስለዚህ ትክክለኛ መልስ የሚሆነው ቢ ላይ ይሆናል ማለት ነው። which organ produce digestive enzyme and insulin? ዳይጀስቲቭ ኢንዛይም እና ኢንሱሊን ፕሮዲስ የሚያደርገው ኦርጋን የትኛው ነው? ኤ ሊቨር፣ ቢ ፓንክሪያስ፣ ሲ ስቶማክ፣ ዲ ጋል ብላደር ይለናል ማለት ነው። ስለዚህ ትክክለኛ መልስ የሚሆነው ፓንክሪያስ ይሆናል ማለት ነው። ዳይጀስቲቭ ኢንዛይሞች ፕሮዲስ ያደርጋል፣ እንደገና ደግሞ ኢንሱሊንን ፕሮዲስ ያደርጋል ማለት ነው። ስለዚህ ቢ ፓንክሪያስ የሚለው ትክክለኛ መልስ ይሆናል ማለት ነው። 19ኛ ላይ ሊፔዝ ዳይጀስት ኤ ፕሮቲን፣ ቢ ፋት፣ ሲ ካርቦሃይድሬት፣ ዲ ሚነራልስ ይለናል ማለት ነው። ሊፔዝ ኢንዛይም ዳይጀስት የሚያደርገው ማንን ነው የሚለን። ስለዚህ ትክክለኛ መልስ የሆነው ቢ ፋት የሚለው ትክክለኛ መልስ ይሆናል ማለት ነው። 20ኛ ጥያቄ ላይ ትራይፕሲን ዳይጀስት ኤ ፕሮቲን፣ ቢ ፋት፣ ሲ ቫይታሚን፣ ዲ ሱገር ይለናል ማለት ነው። ስለዚህ ትራይፕሲን ኢንዛይም በዋናነት ዳይጀስት የሚያደርገው ፕሮቲንን ነው ማለት ነው። በተለይም ስሞል ኢንተስታይን ላይ ማለት ነው ፕሮቲን ዳይጀስት ያደርጋል ማለት ነው። The small intestine consists of A 2 parts, B 3 parts, C 4 parts, ዲ 5 ፓርትስ ስሞል ኢንተስታይን ያሉት ክፍሎች ስንት ናቸው የሚለን። ስለዚህ ትክክለኛ መልስ የሚሆነው ስሪ ይሆናል ማለት ነው። ስሪ የሚለውን ቢን ሴሌክት እናደርጋለን። እነኚህም እንግዲህ ዶድነም፣ ጀጅነም እና ኢለም የሚባሉ የስሞል ኢንተስታይን 3 ክፍሎች አሉት ማለት ነው። 22ኛ ጥያቄ the last part of the small intestine is A duodenum, B cecum, C ileum, ዲ ኮለን ይለናል ማለት ነው። ስለዚህ የስሞል ኢንተስታይን የመጨረሻው ክፍል ኢለም ይሆናል ማለት ነው። ስለዚህ ሲ ኢለም የሚለውን ሴሌክት እናደርጋለን ማለት ነው። ሶስተኛ ጥያቄ the first part of the large intestine is A rectum, B colon, C cecum, ዲ anus ይለናል ማለት ነው። ስለዚህ የላርጅ ኢንተስታይን የመጀመሪያው ክፍል ወይም ፈርስት ፓርት የትኛው ነው የሚለን። ስለዚህ ትክክለኛ መልስ የሚሆነው ሲ ይሆናል ማለት ነው። ሲ ሰከም የሚለውን መጣለን ማለት ነው። አራተኛ ጥያቄ the appendix is attached to the A stomach, B cecum, C liver, D rectum ይለናል ማለት ነው። ስለዚህ ትክክለኛ መልስ የሚሆነው ቢ ሴከም ይሆናል ማለት ነው። አፔንዲክስ ወይም ትርፍ አንጀት ኮመን እያልን የምንጠራው ኮኔክት የሆነው ወይም የተያያዘው ከላርጅ ኢንተስታይን ላይ ይሄ ሴከም ላይ ነው ማለት ነው። አምስተኛ ጥያቄ the major function of the large intestine is A protein digestion, B fat digestion, C water absorption, D bile production። ስለዚህ የመጀመሪያ ወይም ሜጀር የሆነ ፋንክሽን የላርጅ ኢንተስታይን ምንድነው ነው የሚለን። ፕሮቲን ዳይጀስት ማድረግ፣ ፋትን ዳይጀስት ማድረግ፣ ወተርን አብዞርብ ማድረግ፣ ባይል ፕሮዳክሽን ይለናል። ስለዚህ ትክክለኛ መልስ የሚሆነው
የወተር አብዞርቤሽን ዋናው የላርጅ ኢንተስታይን ስራ ነው ማለት ነው፣ ወይም ሮል ነው ማለት ነው። 26ኛ ጥያቄ ፌስ አር ስቶርድ ኢን ዘ ኤ ኮለን፣ ቢ ሬክተም፣ ሲ ኢለም፣ ዲ ሴከም ይለናል ማለት ነው። ስለዚህ ትክክለኛ መልስ የሚሆነው ፌስ ስቶርድ የሚሆነው ወይም ለጊዜያዊ የሆነ የሚቆየው ማለት ነው። ስለዚህ ቢ ሬክተም የሚለውን እንመርጣለን። ስለዚህ ሬክተም ይሆናል ማለት ነው። 27ኛ ጥያቄ the opening of through which face leave the body is the A rectum, B colon, C anus, D appendix ይለናል ማለት ነው። ስለዚህ ኦፕኒንግ ማለት ነው ፌስ ወደ ውጭ የሚወጣበት ክፍል እንደማለት ነው። ስለዚህ ሲ አነስ ይሆናል ማለት ነው። 28ኛ ጥያቄ the epiglottis prevent food from entering the A esophagus, B stomach, C trachea, ዲ ኮሎን ይለናል ማለት ነው። ስለዚህ ፒግሎት የምንለው ምግብ ወደ የትኛው እንዳይሄድ ፕሮቴክት ያደርጋል፣ ይከላከላል ወይም ይጠብቃል የሚለው ነው። ስለዚህ ወደ ስቶማክ፣ ወደ አይሶፋገስ፣ ወደ ኮሎን ሳይሆን ወደ ትራኪያ ወይም ወደ ሳምባ ምግብ እንዳይሄድ ፕሮቴክት የሚያደርግ ክፍል ነው ማለት ነው። ስለዚህ ትክክለኛ መልሱ ሲ ትራኪያ ይሆናል ማለት ነው። 29ኛ ጥያቄ ኬሚካል ዳይጀሽን ኢንቮልቭስ ኤ ቾዊንግ፣ ቢ ስዋሎዊንግ፣ ሲ ኢንዛይማቲክ ብሬክዳውን፣ ዲ ፐሪስታልሲስ ይለናል። ስለዚህ ትክክለኛ መልስ የሚሆነው ሲ ኢንዛይማቲክ ብሬክዳውን ወይም ኢንዛይምን የሚጠቀም የሚፈልግ የሚያስፈልግ ነው ማለት ነው። ኬሚካል ዳይጀሽን ኦከር ለመሆን ኢንዛይም መንዳቶሪ ነው ማለት ነው። ስለዚህ ትክክለኛ መልሱ ሲ ይሆናል ማለት ነው። 30ኛ ጥያቄ ሜካኒካል ዳይጀሽን ኢንክሉድ ኤ ኢንዛይም አክሽን፣ ቢ ባይል ሴክሬሽን፣ ሲ ቾዊንግ፣ ዲ አብዞርቤሽን ይለናል ማለት ነው። እንግዲህ ሜካኒካል ዳይጀስት ስንል ሜካኒካሊ ዳይጀስት ማለት ነው። ምግብን ከትላልቅ ወደ ትናንሽ ፒስ መቀየር መቻል ነው ማለት ነው። ስለዚህ ባይል ከሆነ ያው ኬሚካል ስለሆነ ኢንዛይም ስለሆነ ኢንዛይም በራሱ የሚያስፈልግ ከሆነ እንደዚህ ኬሚካል ዳይጀስት ስለሚሆን ስለዚህ ትክክለኛ መልስ የሚሆነው ሲ ቾዊንግ ይሆናል ማለት ነው። ምግብን ማኘክ እንደማለት ነው። ስለዚህ ሲ ይሆናል ማለት ነው። 31ኛ ጥያቄ the semi liquid mixture leaving the stomach is called A bile, C chem, C saliva, D plasma ይለናል ማለት ነው። ሰሚ ሊኩዊድ ሜክስቸር የሆነ ስቶማክን ለቆ ወደ ስሞል ኢንተስታይን የሚገባበት ጊዜ ያለው የምግብ ፎርም ምንድን ነው የሚለን ባይል ነው፣ ኬም ነው፣ ሳሊቫ ነው፣ ፕላዝማ ነው ይለናል ማለት ነው። ስለዚህ ትክክለኛ መልስ የሚሆነው ቢ ኬም ይሆናል ማለት ነው። ስለዚህ ትክክለኛ መልሱ ይሆናል ማለት ነው። 32ኛ ጥያቄ which vitamin is absorbed with fats ነው የሚለን ኤ ቫይታሚን ሲ፣ ቢ ቫይታሚን ቢ1፣ ሲ ቫይታሚን ዲ፣ ዲ ቫይታሚን ቢ12 ይላል። ስለዚህ ትክክለኛ መልስ የሚሆነው ሲ ቫይታሚን ዲ ይሆናል ማለት ነው። 33ኛ ጥያቄ which organ neutralize acidic chem entering the small intestine ይላል። ኤ ሊቨር፣ ቢ ፓንክሪያስ፣ ሲ ጋልብላደር፣ ዲ ኮለን ይላል። ስለዚህ አሲዲክ ኢንቫይሮንመንትን ወይም አሲዲክ ኬምን ኒውትራላይዝ የሚያደርግ የትኛው ኦርጋን ነው የሚለን። ስለዚህ ትክክለኛው መልስ ቢ ፓንክሪያስ የሚለው ይሆናል ማለት ነው። 34ኛ ጥያቄ the process taking nutrient into the blood is called ኤ ኢንጀክሽን፣ ቢ ዳይጀሽን፣ ሲ አብዞርቤሽን፣ ዲ ኢሊሚኔሽን ይለናል ማለት ነው። ስለዚህ ምግብን አብዞርብ የሚያደርግ ምንድነው ምግብን ወደ ብለድ የማስገባት ወይም ወደዛ ውስጥ የመግባት ሂደት ትክክለኛ መልስ የሚሆነው እንግዲህ ሲ አብዞርቤሽን ይሆናል ማለት ነው። ስለዚህ ትክክለኛ መልሱ ይሄ ይሆናል ሲ። 35ኛ ጥያቄ which nutrient begins digestion in the mouth የትኛው ምግብ ዳይጀስት ማድረግ ይጀምራል ማውዝ ላይ ነው የሚለን። ኤ ፕሮቲን፣ ቢ ፋት፣ ሲ ካርቦሃይድሬት፣ ዲ ቫይታሚን ይላል ማለት ነው። ስለዚህ ምግብ ዳይጀስት የሚሆንበት ወይም ኒውትረንት ኬሚካሊ ዳይጀስት የሚጀምርበት ትክክለኛ የሚሆነው ካርቦሃይድሬት ነው ማለት ነው። ሳሊቨሪ አምሌንዝን በመጠቀም ማለት ነው። 36ኛ ጥያቄ which organ secretes hydrochloric acid ሃይድሮክሎሪክ አሲድን ፕሮዲውስ የሚያደርገው ኦርጋን የትኛው ነው? ኤ ፓንክሪያስ፣ ቢ ስቶማክ፣ ሲ ሊቨር፣ ዲ ጋልብላደር ይላል ማለት ነው። ስለዚህ ሃይድሮክሎሪክ አሲድን ፕሮዲውስ የሚያደርገው
ስቶማክ ነው ማለት ነው። ስለዚህ ትክክለኛ መልሱ ቢ ይሆናል ማለት ነው። 37ኛ ጥያቄ ዘ ጀጅነም ኢዝ ሎኬትድ ኢን ደ ኤ ላርጅ ኢንተስታይን ቢ ስቶማክ ሲ ስሞል ኢንተስታይን ዲ ኢሶፋገስ ይለናል ማለት ነው። ስለዚህ ጀጅነም የሚገኘው በዋናነት ስሞል ኢንተስታይን ላይ ነው ማለት ነው። ስለዚህ ትክክለኛ መልሱ ሲ ይሆናል ማለት ነው። ሲ ስሞል ኢንተስታይን የሚለውን እንመርጣለን ማለት ነው። 38ኛ ጥያቄ ዘ ዳይጀስቲቭ ሲስተም ኢዝ ኦልሶ ኮልድ ኤ ሪስፓራቶሪ ትራክ ቢ ኤሌመንተሪ ካናል ሲ ዩሪናሪ ትራክ ዲ ሪፕሮዳክቲቭ ትራክ ይለናል ማለት ነው። ስለዚህ ዳይጀስቲቭ ትራክ ወይም ዳይጀስቲቭ ሲስተም አናዘር ኔሙ ማለት ነው። ወይም ሌላ ስሙ እንግዲህ ሪስፓራቶሪ ትራክ አንለው፣ ከስርዓተ ትንፈሳ ጋር የተያያዘ ስለሆነ ኤሌመንተሪ ካናል ትክክለኛ መልስ ነው የሚሆነው ማለት ነው። ዩሪናሪ ትራክ የምንለው እንግዲህ ኤክስክሬሽን ኦከር በሚሆንበት ጊዜ ያለው ትራክ ወይም እዛ ጋር ያሉት ኦርጋኖች ወይም ፓርቶች ናቸው ማለት ነው። ሪፕሮዳክቲቭ እንግዲህ ስርዓተ ተዋልዶ ያሉ አካላት ወይም ክፍሎች ናቸው ማለት ነው። ስለዚህ ትክክለኛ መልሱ ኤሌመንተሪ ካናል ነው ማለት ነው። 40ኛ ጥያቄ the pH of the stomach is A ኒውትራል ቢ አልካሊን ሲ አሲዲክ ዲ ቤዚክ ይላል ማለት ነው። ስለዚህ pH of stomach እንግዲህ ምንድነው ካልና አሲዲክ ነው ማለት ነው። ምክንያቱም ሃይድሮክሎሪክ አሲድ ፕሮዲውስድ ስለሚሆን ማለት ነው። ስለዚህ ሲ ይሆናል ማለት ነው። 41ኛ ጥያቄ which enzyme break down fats ፋትን ብሬክ ዳውን የሚያደርገው ኢንዛይም የትኛው ነው? ኤ አምሌዝ ቢ ሊፔዝ ሲ ፔፕሲን ዲ ትራይፕሲን ይለናል ማለት ነው። ስለዚህ ትክክለኛ መልሱ ቢ ይሆናል ማለት ነው። ቢ ሊፔዝ ይሆናል ማለት ነው። ፋትን ዳይጀስት በማድረግ የሚታወቅ ኢንዛይም ነው ማለት ነው። 42ኛ ጥያቄ the process of swallowing is called A mastication B absorption C deglutition D defecation ይላል ማለት ነው። ስለዚህ ትክክለኛ መልሱ ሲ ይሆናል ማለት ነው። ሲ deglutition ይሆናል ማለት ነው። 43ኛ ጥያቄ the wave like contraction of small muscle is A emulsification B peristalsis C filtration ዲ ሰክሬሽን ይለናል ማለት ነው። ስለዚህ ትክክለኛ መልሱ ቢ ይሆናል ማለት ነው። ፐሪስታልሲስ። 44ኛ ጥያቄ which organ absorbs most water from the undigested food A small intestine B stomach C large intestine D liver ይለናል። ስለዚህ ውሃን ሪአብዞርብ የሚያደርገው ዳይጀስቲቭ ትራክ ክፍል ወይም ስትራክቸር ላርጅ ኢንተስታይን ነው ማለት ነው። ስለዚህ ሲ ላርጅ ኢንተስታይን የሚለውን እንመርጣለን ማለት ነው። 45ኛ ጥያቄ ዋት ኢዝ ዘ ፋንክሽን ኦፍ ቢላይ ኤ ፕሮዲስ ባይል ቢ ኢንክሪዝ አብዞርቤሽን ሲ ዳይጀስት ፕሮቲን ዲ ስቶር ኒውትረንት ይለናል ማለት ነው። ስለዚህ የቢላይ ዋናው ዓላማ አብዞርቤሽንን ኢንክሪዝ ማድረግ ወይም አብዞርቤሽን ኦከር እንዲሆን ማስቻል ነው ማለት ነው። ስለዚህ ቢ ኢንክሪዝ አብዞርቤሽን የሚለውን እንመርጣለን ማለት ነው። 46ኛ ጥያቄ which organ release bile into the duodenum ይላል። ኤ ሊቨር ቢ ጋል ብላደር ሲ ፓንክሪያስ ዲ ስቶማክ ይላል ማለት ነው። ስለዚህ ባይልን ወደ ዱኦደነም ሪሊዝ የሚያደርግ ወይም ወደ ስሞል ኢንተስታይን ሪሊዝ የሚያደርግ የትኛውን ነው የሚለን። ስለዚህ ትክክለኛ መልሱ ቢ ጋል ብላደር ይሆናል ማለት ነው። 47ኛ ጥያቄ which digestive organ lies directly below the diaphragm ይለናል። ኤ ሊቨር ቢ ኮሎን ሲ ሬክተም ዲ አፔንዲክስ ይለናል ማለት ነው። ስለዚህ ከዲያፍራም ቀጥሎ የሚገኘው የስትራክቸር ዳይጀስቲቭ ኦርጋን ማን ነው ይለናል። ስለዚህ ኤ ይሆናል ማለት ነው። ሊቨር የሚለውን እንመርጣለን። 48ኛ ጥያቄ which structure control the release of food from the stomach into the duodenum ይለናል። ኤ ካርዲያክ ስፊንክተር ቢ ፕሎሪክ ስፊንክተር ሲ አናል ስፊንክተር ዲ ኢሎሲካል ቫልቭ ይለናል። ስለዚህ ትክክለኛ መልሱ ቢ ፕሎሪክ ስፊንክተር ይሆናል ማለት ነው። 49ኛ ጥያቄ which of the following is not digestive enzyme ዳይጀስቲቭ ኢንዛይም ያልሆነ የትኛው ነው ይለናል። ኤ ፔፕሲን ቢ ሊፔዝ ሲ አሚሌዝ ዲ ባይል ይለናል። ስለዚህ ዳይጀስቲቭ ኢንዛይም ያልሆነው ከነዚህ ውስጥ ዲ ባይል የሚለው ይሆናል ማለት ነው። ኛ ጥያቄ the final step of digestive process is A absorption
ቢ ዳይጀሽን፣ ሲ ዲፊኬሽን፣ ዲ ፐሪስታልሲስ ይላል ማለት ነው። ስለዚህ ፋይናል ስቴፕ የዳይጀሽን ፕሮሰስ ዲፊኬሽን ይሆናል ማለት ነው። ስለዚህ ሲ ዲፊኬሽን የሚለውን እንመርጣለን ማለት ነው።